ቀኑን ዲቴል ንገረኝና አሌክስዬ እንዲዘጋጅበት ምንም መቀየር የለውም ምናምን እኔም ወስኜ ስለወሰንኩኝ አንድ የቀጠሮ ጌም ያስፈልገኛል እና ሜይ 3 ማለት ነው። አሁን በኢትዮጵያ ስንት እንደሚሆን ዲቴል ቀኑ ስንት ነው? በቀን ስንት ነው? ካሁን ሜይ 6 አለን፣ አብሪል 6 አለን። አሁን ይሄ 30 ቀን ነው። ከ27 ቀን በኋላ ኖ 6 ከ24 ቀን በኋላ ከ24 ቀን በኋላ ኪራዬ ችግር የለውም። ኧረ ሲጀመር እኔ አይደለሁም እኮ ያስወጣው ኪራ ራስህ ነው የወጣው። ታውቃለህ ዲስኮኔክት አለብህ እንትኑ ይሰማሃል። ዲስኮኔክት ብሎብህ ነው ኪራ፣ እኛ አይደለንም ራስህ ነው የወጣው። እሺ ምን አልከኝ አሌክስ? በእኛ እስኪ ቀኑን እናምጣው ታዲያ። ኦኬ ጋይስ አምጡት። ሜይ 3 ስንት ነው በኢትዮጵያ? ሚያዝያ 25 ከምር ከአንድ ወር በኋላ ይሻላል። ከዛ በኋላ በጣም ቢዚ ነኝ ማለት ነው። በዓል ነው እኮ ያኔ። እናንቺ ምን ችግር አለ? የዕለት ሁለት በዓል ነው የምትይኝ ወይስ ፋሲካ አካባቢ ነው? ሚያዝያ 28 ኦሮሮ አይደለም። እና ታዲያ ፋሲካ መቼ ነው? መጋቢት፣ ሚያዝያ፣ ግንቦት ነው እና በ12 አይደል እንዴ? ፋሲካ በ12 ነው አይደለም? ሚያዝያ 28 እያለች ነው። ሚያዝያ 25 ወይ ምንድን ነው? ሚያዝያ 25 ምናምን ጉግል ላይ አይቼ እነግርሻለሁ፣ እጽፍልሻለሁ። እስኪ ንገረኝ ቀኑን። አሁን ከስንት ጊዜ በኋላ ነው? እሺ አንዴ ዋይት። አሁን ማርች 6 ነው እንበል። አሁን ማርች 6 ነው አይደለም? አፕሪል 6 ነው። ከዛ ይሄ ወር አለቀ ማለት 24 ቀን ማለት ነው። ከ24 ቀን በኋላ ነው የምንጫወተው አይደለ የተባለው? ከ24 ቀን በኋላ በእኛ ቀን ስንት ይሆናል? እኔ መምታት እችላለሁ እኮ። ዛሬ በእኛ ቀን ስንት ነው? በእኛ ቀን ስንት ነው ዛሬ? በእኛ ቀን ስንት ነው? 28 28 እርግጠኛ ናችሁ 28 ነው ዛሬ? አንዳንዶቻችሁ 29 እያላችሁ ስለሆነ ነው። ሚያዝያ 25 አይደለም፣ ሚያዝያ 25 አይመስለኝም። ሚያዝያ 25 አይመስለኝም። ሚያዝያ 25 ያው ዛሬ ቀን 28 ነው አይደለ? ሀያ 28 ነው ቀን። ሚያዝያ 25 ነው የሚሆነው። የፊዮና ልደት እንደነገ ማለት ነው። የፊዮና ልደት ደግሞ በ26 ጋይስ በፈረንጆች አይደለም። እሺ እያልኳቸው ያሉት ባይ ዘ ወይ በፈረንጆች አይደለም። ዛሬ 29 ነው፣ ቀን 29 ነው ዛሬ። ሰላሳ ጉንቦት እያለ ነው የኔ ድማሩ ነው። አንተ ጉማሬ ምን አባ ነው ስልክ ማታነሳው? የጉማሬ ተቆልሽ ቺካ አድርጌ እነግርሻለሁ። አሁን ወደ ቅጣት እንሂድ። 1-0 እኮ 2-0 2-0 መች ቀጣይ 2-0 የምትለው እንዴ? 2-0 አሸነፍኩሽ። ቤተሰብ እኮ እየተጫወት ነበር። ኧረ በእናትህ መች ደወልክ? መች ነው ያልከው? በፈረንጅ ጋይስ ላይክ ሜይ 3 ማለት ነው ቅዳሜ። በአውሮፓ
ምንም ዝም በል በእናትህ። አይጂ ላይ ቴክስት አይተዋል። ኖርማል ቴክስት ያደረኩልህ በዛም ሆነ በዛ በፈረንጅ ስለሆነ እኔ በኢትዮጵያ ካላንደርም ገልብጬ ማምጣላችኋለሁ። ችግር የለውም። ኦኬ። ስለዚህ መያዝያ ስንት ነው ጌማችን? በ03/05/2025 በኢትዮጵያ በኢሮፕ ካላንደር ወደ ቪዲዮ ስለምንሰራ ታዩታላችሁ። እዛ እየተዘጋጃችሁ ወገን። ኦኬ። ትቀጫለሽ? አሁን አትቀጭም። አንተ ደግሞ 1-0 ነን። እግዚአብሔር አንዱ መሽ 5000 ሞላ። 5000 ሞልታ ሁለቱ ምን ነው ስልክ ይደረገ ብሮ አሁን ትቀጣ። ያ ተሸንፋለች። እዛው ያለ ችግር አነ ግንቦት 25 2017 ግንቦት ግን ከምር ነው አረዘመ እንዴ? ኦኬ አሁን መያዝ አይደል እንዴ ያለ ነው እንዴ? እንዴት ነው ነገሩ? ቴክስት ምንድን ነው? ቴክስት ምንድን ነው? አልገባም። ቴክስት ምንድን ነው ጋይስ? ኧረ ተው ቴክስት አረግልሻለሁ ለምን አልክ ብለው ነው እና ቀኑ ከሆነ ቴክስት አረግልሻለሁ ያልኳት። ባረግላት ስለ ቴክስት የሚያገባችሁ እናንተ እንዴ? የሰማሽ ነው ጃኒ? ግንቦት ሰነ ሐምለ ነሐሴ ያ ግንቦት ነው። ኦኬ አሌክስ አሁን ተቀጪ። አንደኛው ቅጣትሽ ምን መሰለሽ? እዛው ያለሽ 10 ጊዜ አልጋው ላይ ትገለበጫለሽ። ሁለተኛ ያን ቪዲዮሽን ከመጀመሪያ እስከ መጨረሻ ትይዋለሽ ቆመሽ አሉሉ በ30 ሺህ ራሱ አይደል ምን ቢግ ጌም ላይ በቀጣኝ ራሱ እሱን ነገር አለለውም። ባይደውይ በቀደም ያሻው ነበር ዲያዮሽ ነበር። ኧረ በእናትህ ምን ኦኬ ቀይርልሻለሁ። ኦኬ 10 ጊዜ መደባለን። 10 ጊዜ መንደባለል አልጋ ላይ መንደባለል አልከኝ። 10 ጊዜ መንደባለል አልከኝ። መገልበጥ ነው አልጋው ላይ መገልበጥ። እሺ ችግር የለውም። ሌላስ? ሌላ አንድ ጨምር። የዳሌ ይጨፍር። አረ ይደብራል ጋሽቶ። ኦኬ ትጩህ። ኦኬ
የመጮህ እንትን አለባችሁ እንዴ? ቁጭ ብድግ ስንቴ ነው የምጮኸው? ከምር የጮኸን ሲሆን እንዴ ጩኸ ስትል ሰማሁ ልበል? አሁን አልሰማሁም ወይስ ጆሮዬ ነው? እነሱ ግን ትጫሪ ነው አጨውም አልኳቸው። ኦኬ አንደኛ አልጋ ላይ መገልበጥ 10 ጊዜ ትገልበጫለሽ። ሁለተኛ ትንከባለያለሽ። ሶስተኛ ደግሞ ቁጭ ብድግ ያለሽ። ቀላል 10 ሁሉ ማለት ነው። አይ ችግር የለውም። አልጋዬ ላይ እንከባለላለሁ፣ ከፍዬበታለሁ። ኦኬ ግን አንተ አልጋ ላይ እኮ መገልበጥ ነው ማለት መገልበጥ። ኧረ በእናትህ እኔ ሴት ልጅ አትገለበጥም ማለት ነው። ሶስት አራት አምስት ምን አባ ምን ነው? አይ ምንም ሰባት ስምንት ዘጠኝ አስራ አንድ በቃ ሞላ። ስማ እና እነሱም ቢጌሙን በቃ ወሰንን። ጋይስ በቃ ፋሚሊ ማርያም ሊቀበላት ነው እንዴ?